ፓንት ያለ ማድረግ ጥቅሞች። ሰላም ጤና ይስጥልኝ። ዶክተር ቅድስት ነኝ፣ የጽንስና የማህፀን ስፔሻሊስት ሐኪም። በቤት ውስጥ ስትሆኚ ፓንት ያለ ማድረግ ጥቅሞችን እንደሚከተለው አስረዳለሁ። የማህፀን ኢንፌክሽንን ለመቀነስ፣ የብልትን ኬሚካል ባላንስ ለማድረግ ቤት ውስጥ በምትሆኚ ሰዓት ፓንት አለማድረግ በጣም ትልቅ ጥቅም አለው። ማሳከክን፣ የማህፀን ጠረን ፈሳሽ እንዳይቀየር ያደርጋል። በብዛት የሴት ልጅ ብልት ልብስ ታፍኖ ይውላል፣ ሞዴስ ይደረግበታል። የማህፀን ኢንፌክሽን እንዲባባስ ከሚያደርጉ ነገሮች መቆጠብ ያለብሽ በኬሚካል አለመታጠብ። ለምሳሌ ዲቶል፣ ቤኪንግ ሶዳ፣ አቼቶ፣ ምንም አይነት ኬሚካል የሴትን ልጅ ብልት መንካት የለበትም። በሳሙና መታጠብ የለብሽም። ማጠቢያ ሻምፖ ተብለው ማርኬት ላይ ያሉትን ነገሮች ማስነካት የለብሽም። ቤት ውስጥ ስትሆኚ መታጠብ የምትፈልጊና ማጽዳት የምትፈልጊ ከሆነ በንጹህ ውሃ ያለ ጨው በዛ መዘብዘፍ አለብሽ። ፓንቶችሽ ኮተን መሆን አለባቸው፣ ከለር የሌላቸው መሆን አለባቸው። የበለጠ የማህፀንን ፒኤች እና አሲዳማነቱን ለማስተካከል የሚጠቅሙሽ የሚከተሉት ናቸው። አንድ ጣፋጭ መቀነስ፣ እንደ እርጎና ተመሳሳይ እርሾ ያላቸውን ምግቦች መውሰድ፣ ውሃ በብዛት መጠጣት፣ ካለባበስ አጣብቂኝ የሆኑ ልብሶችን መተው፣ ለምሳሌ ጅንስ፣ ታይት፣ እነዚህን መቀነስ። ተጨማሪ መረጃ ለማግኘት ፔጃችንን ፎሎ በማድረግ ቤተሰብ ይሁኑ። ዶክተር ቅድስት ገብረ ጻዲቅ እባላለሁ። በሀሴት ክሊኒክ ማክሰኞና አርብ ከሰዓት እገኛለሁ።